ሰላም እንዴናችሁ ወድ የተከበራችሁ ተመልካቾቼ የዝውውር መረጃዎችን እኔ በረከት ይዤላችሁ መጥቻለሁ። ለቻናሌ አዲስ ከሆናችሁ ይህን ቻናል ሰብስክራይብ ማድረጋችሁንም አትርሱ እያልኩ በቀጥታ ወደ መረጃዎቼ የማልፍ ይሆናል። በቅድሚያም እንደተለመደው ወደ አጫጭር ጉዳዮችን ሳስመለክታችሁ ፍራንኪዮ ማስቶኔ ወደ ሪያል ማድሪድ የሚያደርገውን ዝውውርም አጠናቋል። ሪያል ማድሪዶችም ለተጫዋቹ ዝውውር የ45 ሚሊዮን ፓኬጅም እንዲሁ የሚከፍሉ ይሆናል። ጆብ ቤሊንግሃም ዛሬ የሕክምና ምርመራ ለማድረግ ተዘጋጅቷል። ተጫዋቹም የሕክምና ምርመራውን ካደረገ በኋላም በአዲሱ ክለብ ቦሩሲያ ዶርትመንት ቤት የሚያቆየውንም የ5 ዓመት ኮንትራት የሚፈራረም ይሆናል። ማንቸስተር ሲቲ እና ኦሎምፒክ ሊዮን ራያን ቼርኬስን በተመለከተ ዛሬ በቀጥተኝነት ተገናኝተዋል። ቼርኬስ ሲቲን እንዲቀላቀል በአዲስ አቅራቦት ላይ የዋጋ ፕሮፖዛል አሻሽሏል። ምክንያቱም ተጫዋቹን የዝውውር እንዲሁ ሲቶች ስለሚፈልጉት በድጋሚም ውይይቱም እየተካሄደ እንደሚገኝም ፋብሪዚዮ ሮማኖ ዘግቦታል። ወደ የክለቦቻችሁ የዝውውር መረጃዎች ደግሞ ሳቀና በቅድሚያም የቸልሲ የዝውውር መረጃዎች ስንመለከት ቸልሲዎች ማሜዶ ሳርን ከስትራስቡርግ ማስፈረማቸውንም ይፋ አድርጓል። የመሃል ተከላካዩ በሰማያዊዎቹ ቤት እስከ 2033 ድረስ የሚያቆየውንም ኮንትራት እንደዚሁ ተፈራርሟል። ኤሲ ሚላኖች ቸልሲ ለሜኞ ያቀረቡትን 13 ሚሊዮን ዩሮ ውድቅ ማድረጋቸውንም እንደዚሁ ይታወሳል። ሚላኖችም ከተጫዋቹ ዝውውር እስከ 20 ሚሊዮን እንደሚፈልጉ አሁን ላይ እየተገለጸ ይገኛል። ባየር ሙኒኮችም እንዲሁ አሁን የክሪስቶፍ ንኩንኩ ላይ ፍላጎት አላቸው። ቸልሲዎችም ፈረንሳዊን አጥቂ በዚህ ክረምት እንዲሁ ይለቁታልም ተብሎም እየተነገረ ይገኛል። ዶርትመንቶች የቸልሲን የ30 ሚሊዮን ዩሮ ውድቅ ካደረጉም በኋላም ለጊንቴስ ዝውውር 50 ሚሊዮን ዩሮ እንደሚፈልጉም ተናግሯል ሲል ስካይ ጀርመንም ገልጾታል። ይህ ልጅ በቸልሲ በጥብቅ እንደሚፈልግም እየተነገረ የሚገኘው ጉዳይ ነው። ወደ ሊቨርፑል መረጃዎች ስናቀና ደግሞ ሊቨርፑሎች የሁለቱም ተጫዋቾች ላይ ትኩረት ማድረጉም አሁን ላይ ወደ ሌላ ተጫዋቾች መሄድ አልፈለገም። የዌርቴንዝን እና እንደዚሁ ቼርኬዝን ዝውውር ለመጨረስ እየተንቀሳቀሰ ይገኛል። ባየር ሊቨርኩሰኖችም 118 ሚሊዮን ፓውንድ እንዲሁ 140 ሚሊዮን ዩሮ በላይ እንደዚሁ እንደሚፈልጉም እየተነገረ የሚገኝ ጉዳይ ነው። ስምምነቱ ላይ ለመድረስ ጫፍ ላይ እንደሆኑ እንደዚሁ ሊቨርፑሎች ያምናሉ። ምናልባት አሁን የሚቀሩት ከነዚህ በዚህ ሳምንት ውስጥ ምናልባት ሊጠናቀቅ እንደሚችልም እየተነገረ ይገኛል። ይህ ዝውውር አሰልቺ እንደሆነ እንደዚሁ በሊቨርፑል ደጋፊዎች እየተገለጸ ይገኛል። ምናልባት ግን የነዚህ ተጫዋቾች ዝውውር በዚች ሳምንት ውስጥ እንደሚጠናቀቅ እርግጠኛ ልሆንላችሁም እንደዚሁ እችላለሁ። ሊቨርፑሎችም ሚሉስ ኬርኬዝንም ለማስፈረም በሚቀጥሉት ቀናትም እንዲሁ ትኩረት ሰጥተው የሚደራደሩ ይሆናል። በርንሞዞችም ለኬርኬዝ ዝውውር 45 ሚሊዮን ፓውንድ የሚፈልጉ ሲሆን እንዲሁ ሊቨርፑሎች ይህን ዝውውር አሁን ላይ ለመጨረስ እየተቃረቡ እንደሆነ እየተነገረ ይገኛል። ወደ ማንቸስተር ዩናይትድ የዝውውር መረጃዎች ደግሞ ሳቀና ጆዋ ፓሊኒያ ማንቸስተር ዩናይትዶች እየፈለጉት እንደሆነ እየተነገረ ይገኛል። ማንቸስተር ዩናይትዶች ጆዋ ፓሊኒያን ከባየር ሙኒክ ለማስፈረም ፍላጎትም እንደዚሁ ማሳየታቸውም ተገልጿል። ባቫሪያኖቹም ከተጫዋቹ ዝውውር እስከ 25 ሚሊዮን ፓውንድ ብቻ እንደሚፈልጉም ሲገለጽ፣ ይህም የዝውውር ገንዘብ ከቀረበላቸው ተጫዋቹን ለመቀልቅ ፍቃደኛ ይሆናሉ ተብሎም እየተነገረ ይገኛል። ፖርቹጋላዊው አማካኝ ዳግም ወደ እንግሊዝ ፕሪሚየር ሊግ የማምራት ፍላጎት እንዳለውም እንደዚሁ ተጠቁሟል። አልሃሊዎችም በጄደን ሳንቾ ላይ ፍላጎት እያሳዩ ሲሆን በዝርዝራቸው ውስጥም ከሚገኙ ተጫዋቾች መካከልም አንዱ እየሆነ ይገኛል። የጄደን ሳንቾ፣ ማርከስ ራሽፎርድ፣ አሌሃንድሮ ጋርናቾ እንዲሁ መልቀቅ ዩኬሬሽን ጨምሮ ለተለያዩ ዝውውሮች መሆን ቁልፍ ሚና ይጫወታል። ዝውውሩም እንደ ከባድ ቢታይም ዩናይትዶች ግን ከተጫዋቹ ወኪል ጋር ለተከታታይ ቀናቶች ድርድር ማድረጋቸውንም እንዲሁ
ቀጥሏል ሲል ፋብሪዚዮ ሮማኖ ተናግሯል። ቪክተር ዩኬሬሽን ለማስፈረም እነዚህ ተጫዋቾች የሚሸጡ ከሆነ ለማንቸስተር ዩናይትድ ምንም ከባድ ሊሆንበት አይችልም ሲል ፋብሪዚዮ ሮማኖ ዘግቧል። ወደ አርሰናል የዝውውር መረጃዎች ስናቀና ራፋኤል ሌዮ በክረምቱ ኤሲ ሚላንን መልቀቅ እንደሚፈልግ እንደዚሁ ነግሯቸዋል። ተጫዋቹም በአሁኑ ሰዓት እስከ 60 ሚሊዮን ዩሮ ማፍረሻም አለው። አርሰናሎችም ይህን ተጫዋች ከዚህ ቀደም እንደሚፈልጉት ይታወሳል። አሁን ላይም ከዝርዝራቸው ውስጥ ያለው ተጫዋች ራፋኤል ሌዮ ነው። ሌዮን ለማስፈረምም በዚህ ክረምት ምናልባት አሁን ላይ ሊገፉበት ይችላሉ እየተባለ ይገኛል። ፓም አሪዛባላጋን ወደ አርሰናል ለመዘወር ደሞዙን በግማሹ እንደቀነሰ እየተነገረ የሚገኝ ነው። አሪዛባላጋ ምናልባት ወደ አርሰናል የሚያደርገው ዝውውር እንደዚሁ በቅርብ ቀናት ውስጥ የሚጠናቀቅም ይሆናል። አርሰናሎች የራሱን ፕሮፖዛል አቅርቧል። እንደሚታወቀው የቱርክ ክለቦች የሆኑት ጋላታሳራይና ፌነርባቼ ሌሮይ ሳኔን ለማስፈረም ከፍተኛ እንቅስቃሴ እያደረጉ ነው። ምሽቱን የቱርክ የዜና ምንጭ እንደተናገረው ከሆነ ባየር ሙኒክ ጨምሮ እነዚህ ሁለት ክለቦች ለሳኔ ጥያቄ አቅርቧል። አርሰናሎችም በቀጣይ ጊዜ የራሱን ጥያቄ እንደሚያቀርብም በመረጃዎች አስተዋውቋል። ምንም እንኳን ለአርሰናል ቅርብ የሆኑ ምንጮች ባይዘግቡትም የቱርክ እንዲሁ ትልልቅ ሚዲያዎችን ይህንን እንደዚሁ ብለዋል። በአርሰናልና ዙባሜንዲ መሃል ሙሉ በሙሉ ከስምምነት ከተደረሰም በኋላም ህጋዊ ሰነዶች እንደዚሁ ተለዋውጧል። ወደ አርሰናል ለመዘወርም የሕክምና ምርመራ ብቻ እንደቀረውም እንደዚሁ እየተነገረ ይገኛል። ውድ የተከበራችሁ ተመልካቾቼ ስፖርታዊ የዝውውር መረጃዎችን እኔ በረከት አነሳውላችሁ። በሌላ የዝውውር መረጃዎች የምንመጣ ይሆናል። ቸር ቆዩልን።